አሁን የደረሰን ሰበር መረጃ መርማሪ ፖሊስ ለተከታታይ ቀን በሃናን ሞት ምክንያት ሲያከናውን የነበረው መረጃ በማሰባሰብና የአስክሬኑን ምርመራ ውጤት አሁን ደርሶናል። ታዲያ ውጤቱ እጅግ በጣም ጠቃሚ ሲሆን በተለይ ደግሞ በወንጀሉ ላይ እነማን እንደተሳተፉበትና ምን እንደተደረገበት ፍንጭ ሰጪ ሆኖ ተገኝቷል። ፖሊሶቹም ያልተጠበቀ መረጃ አግኝተዋል። በዚህ ወንጀል የሃናን የአሁኑ እጮኛ ከነበረው ከድር ውጪ የሃናን የቀድሞ ፍቅረኛ የነበረው ወይም የልጁ አባት ላይ ትልቅ መረጃ አግኝተዋል። ታዲያ ፖሊሶቹ እነዚህን ሁለት ግለሰቦች በቁጥጥር ስር በማድረግ ምርመራ ማድረጉን አስተውለናል። እንዲሁም ደግሞ ይህ የምርመራ ውጤት የሃናንን ገዳይ አጋልጦ ይሁን የሚለውንና ሌሎች ተአማኝ መረጃዎችን ይዘንላችሁ መጥተናል። አብራችሁን እስከ ፍጻሜው ድረስ ከቆያችሁ የምናስደምጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና የደወል ምልክቷን በመጫን ፈጣንና አዳዲስ መረጃዎች እንዲደርሱ ያደርጉ። የፖሊሶቹ የምርመራ ውጤት እንደሚያመለክተው ከሆነ ሟች ግለሰብ ከጅማ ተነስታ ወደ አዲስ አበባ ከመምጣቷ በፊት ቀደም ብሎ እጅግ በጣም ረቂቅ የሆነ ጉዳዩን አስቦበትና አቅዶበት እንደነበረ የምርመራ ሂደቱ ያመለክታል። ይህም ድርጊቱ ከተፈጸመ በኋላ የምርመራ ሂደቱ ለማወዛገብና መርማሪ ፖሊሱንም በጉዳዩ ላይ ብዙ ጊዜያትንም እንዲፈጅበት በዚህም ምክንያት ድርጊት ፈላጊው ክፍተት አግኝቶ ራሱን ከደሙ ንጹህ ለማድረግ እድል እንዲፈጥርለት ለማድረግ የተጠቀመበት ውስብስብ ሴራ እንደነበረበት ምርመራው ይጠቁማል። የምርመራውን ሂደት ለማወዛገብ ከተጠቀመበት አንዱ የፈጸመው ድርጊቱ ሌሎች ግለሰቦች ላይ ለማላከክ ሞክሮና ድርጊቱን የፈጸመበትን የተቀነባበረ ሂደት በዋነኝነት የሚጠቀሱ ናቸው። ታዲያ የወንጀሉ ድርጊት ፈጻሚ በዚህ ወንጀል ላይ በበስተጀርባ በተለያዩ ነገሮች ተደልለው ድርጊቱን ተባባሪ የሆኑ የተገኙ ግለሰቦች እንደሚገኙበት የፖሊስ ምርመራ ውጤት ያመለክታል። እንደሚታወቀው ሃናን ከአሁኑ እጮኛዋ ከድር ጋር ከመገናኘቷ በፊት ቀደም ብሎ ለበርካታ ዓመታት አብሯት የኖረ የልጅ አባት እንደነበረ የሚታወቅ ሀቅ ነው። ታዲያ ከዚህ ከልጁ አባት ጋር ለብዙ ጊዜ በፍቅር የቆዩ ሲሆን ታዲያ አንዳንድ በማያስፈልጉ ነገሮች ሲጨቃጨቁና ሲነታረኩ እንደተፋቱ የራሳቸውንም ሕይወት እንደጀመሩ የሚታወቅ ሀቅ ነው። ታዲያ በዚህ አጋጣሚ አንድ ልጅ ማፍራት የቻሉ ሲሆን ልጃቸውም ከሃናን ቤተሰቦች ጋር በፍቅርና በጥሩ ሁኔታ እያደገች እንዳለ የሚታወቅ ነው። ታዲያ ከዚህ ቀድሞ ባለቤቷ ከልጁ አባት ጋር የተለያዩበት ዋነኛው ምክንያት በመካከላቸው አለመግባባት አለመፈጠሩና እንዲሁም ደግሞ በሀሳብ አለመደማመጣቸው መካከል የነበረው ፍቅር እንዲጠፋ አድርጎ ነበር። ታዲያ ከዛም በአንዳንድ ነገሮች ባለመስማማታቸው ጉዳይ ፍቺ ተስማምተው ጉዳዩን በፍቺ በመፈጸም ሁለቱም የየራሳቸውን ሕይወት እየኖሩ ነበር። ነገር ግን የቀድሞ ባለቤቷ አሁን ባላት ወይም በነበራት ሕይወት እጅግ በጣም ይቀና ነበር። እናም እሷ ጋር እየደወለ በተደጋጋሚ ይህን ነገር እንድታቆመውና ወደ ቀድሞ ፍቅራቸው ተመልሰው ልጃቸውን በጋራ እንዲያሳድጉ ያለበትን ክፍተቶች ሞልቶ እንደ ቀድሞ እንዲኖሩ ሐሳቡን ቢገልጽም ሃናን በዚህ ጉዳይ ላይ በፍጹም የማትስማማ እንደነበረች ነው ሐሳቧን ስትገልጽ የነበረው። ነገር ግን የልጇ አባት በዚህ ጉዳይ ላይ እንደማይስማማና ሁሌም ቢሆን እንደሚጨቀጭቃት ከዛም አለፍ ብሎ ይህን ነገር የማታደርግ ከሆነ ሕይወቷን እንደሚበጠብጥ በተደጋጋሚ አስፈራራት እንደነበረ መረጃዎች ወጥቷል። ታዲያ አንዳንዴ እንደዚህ አይነት ነገሮች ይከሰቱ ነበር። ማለትም አሁን ከከድር ጋር ያላትን ፍቅር የነበራትን ሕይወት በተደጋጋሚ ይመለከት ስለነበረ የቀድሞ ባለቤቷ ይህን ነገር እንደማይፈልገው የኔን ሕይወት አበላሽታ የሌላውን ሕይወት ታለመልሚያለሽ በሚል አስተሳሰብ ጉዳዩን እንደማይፈልገው እንዲሁም እጅግ በጣም ቅናት እንደነበረበት በተደጋጋሚ ከከድር ጋር በነበረችበት ወቅት በስልኳ እየደወለ እንደሚያናገራት በርካታ መረጃዎች ወጥተዋል። እነዚህ መረጃዎች ምናልባትም የሃናንን ገዳይ ፍንጭ ሊሰጡ ይችላል በሚል ነው የሕግ አካላት የሃናንን የቀድሞ ባለቤት በቁጥጥር ስር በመዋል ምርመራ እያደረጉበት እንደሆነ የተገለጸው። እንዲሁም ደግሞ ከድር ላይ ምን አይነት ምርመራ እየተደረገበት ነው፣ እንዲሁም ደግሞ መረጃዎችን የማድበስበስ ስራ የሰሩት የሕክምና ባለሙያዎችና የፖሊስ አካላት ላይ ምን አይነት እርምጃ እየተወሰደ ነው የሚሉትን መረጃዎችን እያሰባሰብን እንገኛለን። ታዲያ ያገኘነውን ታማኝ መረጃ በማረጋገጥ ከዚህ ቀድሞ መረጃዎችን እንደምናስደምጣችሁ አሁንም የሃናንን ገዳይ እስኪረጋገጥ ድረስ መረጃዎችን የምናስደምጣችሁ ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬውን በዚህ ያበቃል። ለዚህ ቻናል አዲስ ከሆናችሁ ወቅታዊና ሰበር መረጃዎች እንዲደርሱ ሰብስክራይብ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ቸር ያቆየን። አዲስ አበሻ